ሃይ እንዴት ናችሁ? ዶክተር አብይ ነኝ። አንድ የሚገርም ዜና እነግራችኋለሁ። በላይ በጣም ያስደሰተኝን አንድ መረጃ አሁን አንብቤያለሁ። እሱም በደቡብ ክልል ውስጥ እንግዲህ በ15 ዓመት ህፃን ልጅ በማርበርግ ቫይረስ ተይዛ ክትትል ሲደረግላት በምርመራው ተረጋግጦ ማለት ነው ከህክምናና ክትትል እየተደረገላት እንደነበረ እና ከዛም ሙሉ ለሙሉ አገግማ ዛሬ ወጣለች ማለት ነው። እሱንም ደግሞ በጤና ሚኒስቴር ኦፊሻል የሆነ ገጽ ላይ አይቻለሁ። በጣም ነው ደስ ያለኝ። ኢቭን ደግሞ ከዚህ በኋላ ራሱ እያገገሙ የሚወጡ እንዳሉ የተወሰነ የተጠቆመ መረጃ አለ። ለዚህም ደግሞ የደቡብ ጤና ቢሮ ይህንን መረጃ አጋርቷል። እኔ በጣም ነው ደስ ያለኝ። እግዚአብሔር ኢትዮጵያን ሀገራችንን እውነት ከክፉ ነገር ሁሉ ይጠብቅልን። ይህንን ስራ ለሰራችሁ በዛ ቦታ ላይ ሆናችሁ ይህንን ስራ በፈርስት ላይን ሆናችሁ እየተጋፈጣችሁ እና እያከማችሁ ታካሚዎቻችንን ሳትሳቀቁ እያዳናችሁ ላላችሁ የጤና ባለሙያዎችም ደግሞ ክብር ይገባችኋል። ጀግኖች በርቱ ማለት እፈልጋለሁ። ሁሉን ፋሲሊቲ በማሟላት ስትራክቸር በመፍጠር ተቋም በማቋቋም ደግሞ ይህንን ነገር በተሳለጠ ሁኔታ እንዲሳለጥ ለማድረግ የጣራችሁ የህብረተሰብ ጤና ኢንስቲትዩት እንዲሁም ደግሞ ጤና ሚኒስቴር ለእናንተም ትልቅ ምስጋናን ማቅረብ እፈልጋለሁ። እንግዲህ ቅድመ ምልክቶች በሚታዩበት ጊዜ ቶሎ ወደ ህክምና ማዕከላት መሄድ የመዳን ዕድልን ሰፊ እንደሚያደርግ መናገር እፈልጋለሁ። በዚሁ ስለ ሁሉም ነገር እግዚአብሔር ይመስገን። በጣም አመሰግናለሁ። ዶክተር አብይ ነኝ ከኤሊት አንገት በላይ ቀዶ ህክምና ማዕከል። ደህና እደሩ።